አንድ ሰው ግብረገብ አለው ልንል የምንችለው በአቅራቢያ ያለውን ወይም ደግሞ በአካባቢ ያለውን ሰዎች ያከብራል፣ ሰዎችን በአክብሮት ያናግራል፣ እንዲሁም ደግሞ ባህላዊ ልምድን ይጠብቃል። በአካባቢ ያለውን ቅድም እንዳልነው የተለያዩ ባህሎች አለ ብለናል። ስለዚህ እነዚያን ባህሎችን የሚጠብቅና የሚያከብር አይነት ሰው ይሆናል ማለት ነው። ክፉ የሆኑ ነገሮችን ይለያል። የትኛው መልካም ነው የትኛው ጥሩ ነው ብሎ በመለየት መልካም የሆኑ ነገሮችን ደጋግሞ ማድረግ፣ ክፉ የሆኑ ነገሮችን ደግሞ ከክፉ ከሆኑ ነገሮች በመቆጠብ ስነ ምግባሩን ሊያሻሽል ወይም ደግሞ ሊያስተካክል ይችላል ማለት ነው። ሌላው ስነ ምግባር ምንድን ነው ስንል ግለሰቦችና ማህበረሰብ እንዴት እርምጃ መውሰድ እንዳለባቸው ይመረምራል። ለምሳሌ እውነትን መናገር፣ ሌሎችን መርዳት፣ እንዲሁም ደግሞ ፍትሃዊ መሆን። እነዚህ ብቻ አይደሉም፣ በጣም ብዙ ናቸው። ግን ከነዚህ መካከል እነዚህ የስነ ምግባር ጉዳዮች ናቸው። ስለዚህ ስለ ስነ ምግባር ይሄን ያክል ካለን ስነ ምግባርን የተረዳ ወላጅ ወይም ደግሞ ስለ ስነ ምግባር ያወቀ ወላጅ ለልጁ ምን ያህል አስፈላጊና ጠቃሚ እንደሆነ ይገነዘባል ወይም ደግሞ ያውቃል ማለት ነው። ስለዚህ ከምንም በላይ አስቀድሞ የልጁ ስነ ምግባር ላይ በርትቶ ጠንክሮ ይሰራል ማለት ነው። ልጁ ጥሩ የሆነ ስነ ምግባር እንዲኖረው፣ ከሌሎች ጋር መከባበር እንዲችል፣ ወጥቶ ስራዎችን መስራት እንዲችል። ምክንያቱም ስነ ምግባር ከሌለ አንድ ሰው ስነ ምግባር ከሌለው በትምህርቱም ወይም ደግሞ በየትኛውም ነገር ውጤታማ ቢሆን የትኛውም ነገር ላይ ስራም ላይ ወይም ደግሞ ከሰዎች ጋር ተግባብቶ ከማህበረሰቡ ጋር ተግባብቶ መኖር ስለማይችል ስነ ምግባር ለሰው ልጅ ህይወት ትልቅ መሰረት ስለሆነ ያንን ነገር ቤተሰብ ካወቀ ለልጁ ለማስተማር ዝግጁ ይሆናል፣ እንዲሁም ደግሞ ጥረት ያደርጋል ማለት ነው። ልጆች ምንም ያክል ጎበዝ ቢሆኑ፣ ምንም ያክል ጠንካራ ቢሆኑ ስነ ምግባር ከሌላቸው፣ ሰዎችን ማክበር ካልቻሉ፣ እንዲሁም ደግሞ ግብረገባዊ በሆነ መንገድ ማህበረሰቦችን፣ ባህላቸውን፣ አገራቸውን ማክበርና መውደድ ካልቻሉ ሰርተው ሊለወጡ ስለማይችሉ ግዴታ ስለ ስነ ምግባር ማወቅና መገንዘብ ይኖርባቸዋል። ወላጅም እዛ ላይ ጠንክሮ ይሰራል ማለት ነው። ስነ ምግባርን የተረዳ ወላጅ ስነ ምግባር ለልጁ ምን ያህል አስፈላጊና ጠቃሚ እንደሆነ ይገነዘባል። ለዚህም ከምንም ነገር በላይ አስቀድሞ የልጆቹ ስነ ምግባር ላይ በርትቶ ይሰራል ማለት ነው። ወላጆች ስለ ስነ ምግባር ካወቁ ከተረዱ ለልጆቻቸው በጣም አስፈላጊ እንደሆነ ካወቁ ልጆቻቸውን ስነ ምግባር እንዲኖራቸውና ግብረ ገባዊ የሆነ ነገር እንዲኖራቸው ልጆቻቸው ላይ ጠንክረው ይሰራሉ ማለት ነው።